we learn to serve የምንማረው ለማገልገል ነው። ከትምህርት ሁሉ ጀርባ ያለው ብቸኛው ሚስጥር to serve ነው፣ ለማገልገል ነው። የሰው ልጅ ወደዚህ ምድር የተላከበት ብቸኛው ዓላማ not to make money ገንዘብ ለመቁጠርና ገንዘብ ለመስራት አይደለም፣ to serve ለማገልገል ነው። to live for others ለሌሎች ለመኖር ነው። ያልተማረ ለሌሎች መኖር አይችልም። ህይወት ደግሞ አስደሳች የምትሆነው when you learn for others or when you live for others ለሌሎች ስትኖሩ ብቻ ነው። የህይወት ትክክለኛውም ትርጉምና ጣዕሙንም አንደርስታንድ የምታደርጉት ለሌሎች መኖር ስትችሉ ብቻ ነው። ከእናንተ ያለፈ ህይወት ሲኖራችሁ ብቻ ነው። which means መቆምና አለመቆማችሁ ማተር የማያረግ ከሆነ ባትኖሩ ይመረጣል። የእናንተ መቆምና አለመቆም ሌሎች ላይ ኢምፓክት ሊፈጥር ይገባል። የእናንተ አለመኖር እኛን ሊጎዳ ይገባል። የእናንተ መኖር ደግሞ እኛን ሊጠቅም ይገባል። ያ ደግሞ የሚገኘው ባይ ለርን ነው፣ በመማር ብቻ ነው። እንጀራውን ለመሸጥ ጥሩ ምላስ ካላችሁ በቂ ነው። እንጀራውን ለመጋገር ግን መጋገርን መማር ያስፈልጋል። አገልጋይ ማለት እንጀራውን የሚጋግረው ማለት ነው ቤት ውስጥ። ያንን ለማወቅ ደግሞ እንዴት እንጀራ እንደሚጋገር you have to know that ማወቅ መቻል አለባችሁ። ህይወት እንዴት አስደሳች እንደሆነች ልነግራችሁ አልችልም። ለሌሎች መኖር ስትጀምሩ you have to learn መማር ይግድ ያለባችሁ ማለት ነው to live for others ለሌሎች ለመኖር